ገንዘብን ለማግኘት ሌትና ቀን እየደከምክ ነገር ግን ሁልጊዜ የምትፈልገው ቦታ ላይ መድረስ አቅቶሃል? ብዙ ሰርተህ ብዙ አግኝተህ ነገር ግን ገንዘቡ እጅ ላይ ሳይቆይ እንደ ውሃ ፈሶ ጠፍቶብሃል? ብዙዎቻችን የምናስበው ሀብታም ለመሆን የፋይናንስ እውቀት፣ የኢኮኖሚክስ ዲግሪ ወይም ትልቅ የጅማሮ ካፒታል ብቻ የሚያስፈልግ ይመስለናል። ነገር ግን እውነታው ፍጹም ሌላ ነው። ታዋቂው የፋይናንስ ተንታኝ ሞርጋን ሃውሰል ዘ ሳይኮሎጂ ኦፍ ማኒ በተባለው ድንቅ መጽሐፉ ላይ አንድ የማይታበል እውነት ያስቀምጣል። ይህ እውነት ምን መሰላችሁ? ገንዘብን በጥሩ ሁኔታ መያዝ ከእናንተ እውቀት ይልቅ ከእናንተ ባህሪ ጋር የተያያዘ ነው ይለናል። ይህ ማለት ምን ማለት መሰላችሁ? በጣም ብልህና የተማሩ የተባሉ ሰዎች በባህሪያቸው ምክንያት ጨርሰው ሲደህዩ፣ ምንም የፋይናንስ እውቀት የሌላቸው ተራ ሰዎች ግን በአስተሳሰባቸው ምክንያት የናጠጡ ባለጸጎች ሊሆኑ ይችላሉ። ገንዘብ የሂሳብ ስሌት አይደለም። ገንዘብ የስነ ልቦናና የባህሪ ውጤት ነው። ዛሬ በንቃት ቻናላችን ድህነትን ከአእምሮ ሙሉ በሙሉ አስወጥተህ ገንዘብን በህይወትህ እንደ ማግኘት የምትስብበትን ሶስቱን ትልልቅ የሳይኮሎጂ ምስጢሮች ከተረጋገጡ የታዋቂ ሰዎች ታሪክ ጋር አያይዘን እንመለከታለን። እስከ መጨረሻው ሰከንድ አብራችሁን ቆዩ። ምክንያቱም የዛሬው እውቀት የኪሳችን ሳይሆን የህይወትን አቅጣጫ የሚቀይር ነውና። ወደ ዋናው ሀሳባችን ከማለፋችን በፊት አዳዲሶች ካላችሁ ቻናላችን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ላይክ፣ ሼር አድርጉ። ወደ ዋናው ሀሳብ አብረን እንሂድ። የመጀመሪያው ምስጢር 1 ሀብታም መሆንና ባለጸጋ መምሰል። ለመሆኑ ሀብታም መሆንና ባለጸጋ መሆን ልዩነቱ ምንድን ነው? አብዛኛው ሰው ሁለቱን አንድ ያደርጋቸዋል። ነገር ግን በመካከላቸው የሰማይና የምድር ያህል ልዩነት አለ። እስኪ አንድ እውነተኛ ታሪክ ልንገራችሁ። ሮናልድ ሪድ የተባለ አሜሪካዊ ሰው ነበረ። ይህ ሰው ለ25 ዓመታት ያህል በነዳጅ ማደያ ውስጥ መኪና ሲያጥብና ለ17 ዓመታት ደግሞ በአንድ መስሪያ ቤት ውስጥ ተላላኪና ጽዳት ሰራተኛ ሆኖ የሰራ ተራ ሰው ነው። የነበረው ኑሮ እጅግ በጣም ቀላልና ዝቅተኛ ነበር። ነገር ግን በ2014 ዓ.ም በ92 ዓመቱ ሲያልፍ መላው ዓለም በድንጋጤ ተዋጠ። ይህ ተራ የጽዳት ሰራተኛ ሲሞት በባንክ አካውንት ውስጥ $8 ሚሊዮን ወይም ደግሞ ከግማሽ ቢሊዮን ብር በላይ ትቶ ነበር የሞተው። እንዴት ሊሆን ቻለ? እድለኛ ነበር ወይስ ሎተሪ ደረሰው? በፍጹም። እሱ ያደረገው ነገር ቢኖር ያገኝ ከነበረችው አነስተኛ ገቢ ላይ የቻለውን ያህል እየቆጠበ የተረፈችውን ሳንቲም ደግሞ ዋጋቸው በሚያድግ ታዋቂ ኩባንያዎች ላይ ኢንቨስት እያደረግ ነበረ። የጊዜ ኃይል ደግሞ ያችን ትንሽ ሳንቲም ወደ ሚሊዮኖች ቀየራት። አሁን ደግሞ የዚህን ተቃራኒ ታሪክ እንይ። ሪቻርድ ፓስኮን የተባለ የሃርቫርድ ዩኒቨርሲቲ ምሩቅና የታዋቂው ሜሪ ሊንች ኩባንያ ምክትል ፕሬዝዳንት የነበረው ሰው ነበር። ይህ ሰው በፋይናንስ ዓለም ውስጥ እጅግ ስኬታማና በጣም ታዋቂ ከሚባሉት ወርቃማ አእምሮዎች ውስጥ አንዱ ነበር። ሪቻርድ በጣም ሀብታም ነበረ። በጣም ትልቅና ዘመናዊ ቤት ገዛ። የቅንጦት ህይወት ይኖር ነበር። ገንዘቡን ያለ ገደብ ይበትን ነበር። ነገር ግን በ2008 የኢኮኖሚ ቀውስ ሲመጣ ይህ የሃርቫርድ ምሩቅ ሙሉ በሙሉ ከሰረ። ቤቶቹ በዕዳ ተወረሱ። ማስተናገጃ አጣ። እስኪ አስበው፣ የሃርቫርድ ዲግሪ ያለው የፋይናንስ ሊቅ ሙሉ በሙሉ ሲከስር። ምንም ያልተማረው የነዳጅ ማደያ ሰራተኛ ግን በባለጸግነት አረፈ። ለምን? ምክንያቱም ሮናልድ ሪድ ባለጸጋ ነበር፣ ሪቻርድ ግን ሀብታም ብቻ ነበር። ሀብታም መሆን ማለት አሁን ባለ ገቢ ውድ እቃዎችን በመግዛት ወይም ደግሞ ዘመናዊ ስልኮችን መያዝና ለሰዎች እየታየህ መኖር ማለት ሲሆን፣ ሰዎችን ለማስደመም ውድ መኪና ስትነዳ ሰዎች የሚያዩት መኪናውን እንጂ አንተን አይደለም። ባለጸጋ መሆን ግን የሚታይ ነፃነት ነው። ባለጸግነት ማለት በባንክ ያለው ገና ያልተነካ ለሰዎች ማሳያ ያልተጠቀስከው እና ለወደፊት ህይወትህ ዋስትና የሚሆንህ ገንዘብ ነው። ጥያቄ፣ አሁን ራሳችሁን ጠይቁ።
እናንተ የምትፈልጉት እውነት ባለጸጋ መሆን ነው ወይስ ሀብታም መምሰል? ዛሬ የምታወጧቸው ወጪዎች በሙሉ ራሳችሁን ለመጥቀም ነው ወይስ በዙሪያችሁ ያሉትን ሰዎች ለማስደመም? አስቡበት። ሁለተኛው ሚስጥር የቁጠባ ትክክለኛ ሳይኮሎጂ። ሁለተኛው ሚስጥር የቁጠባን ሳይኮሎጂ በአዲስ መልክ መረዳት ነው። አብዛኞቻችን በህይወታችን ውስጥ የምንቆጥበው የተወሰነ ግልጽ ምክንያት ሲኖረን ብቻ ነው። ለምሳሌ መኪና ለመግዛት፣ አዲስ ስልክ ለመቀየር ወይም ደግሞ ሰርግ ለመደገስ እንቆጥባለን። ምንም የማልገዛበት ከሆነ ገንዘቡን ለምን እንቆጥባለሁ ብለን እናስባለን። ነገር ግን የገንዘብ ማግኘቶች ያለ ምንም ምክንያቶች ይቆጥባሉ። አዎ በትክክል ነው የሰማኸው። ያለ ምንም ምክንያት መቆጠብ ማለት ምክንያቱም ህይወት ፍጹም የማይገመቱ በሆኑ ክስተቶች የተሞላች ነች። ዛሬ በዓለም ላይ ትልቁ ካፒታል ወይም ትልቁ ሀብት የሚባለው ምንድን ነው ታውቃለህ? የፈለገውን ነገር የፈለግከው ጊዜ ከአሻ ሰው ጋር የመስራት ነፃነት ነው። ጊዜህን በራስ ቁጥጥር ስር ማድረግ መቻል ነው። እስኪ ሌላ ታሪክ ደግሞ ልንገራችሁ። ታዋቂው ጸሐፊ ናሲም ታሌብ ፋኪው መኒ የሚል ጽንሰ ሀሳብ አለው። ይህ ማለት በባንክ ውስጥ ያለ ምንም ምክንያት የምታስቀምጠው የተወሰነ የገንዘብ ክምችት ሲኖርህ ያ ገንዘብ ለአንተ የሚገዛልህ ትልቁ ነፃነት ነው ይለናል። በማይመች ስራ ላይ የሚያስጨንቅህ አለቃ ቢኖርህ አልሰራም ብለህ ስራን በራስ መተማመን ጥለህ ለመውጣት አቅም የሚሆንህ ያለ ምክንያት የቆጠብከው ገንዘብ ነው። ወይም በህይወት ውስጥ ትልቅ ማዕበልና ችግር ቢፈጠር ሳትደናገጥና ለማንም ሳትደፋ ቀና ብለህ እንድትቆም የሚያደርግህ እሱ ነው። ገንዘብን የምትቆጥበው ዕቃ ለመግዛት ብቻ ከሆነ ዕቃውን በገዛው ማግስት ቁጠባ ያልቃል። ነገር ግን ለነፃነት የምታስቀምጠው ከሆነ ገንዘብ በየቀኑ አቅም እየሆነ ይመጣል። ፍላጎትህን መቆጣጠር ስትጀምር እና ከሰዎች እኩል ለመታየት የምታደርገውን የከንቱ ውዳሴ ውድድር ስታቆም ሳታስበው ቁጠባ ይጨምራል። ጥያቄ፣ ዛሬ ስራን ብታቆም ወይም ደግሞ ባልታሰበ ምክንያት ገቢ ቢቋረጥ ለአንድ ዓመት ሙሉ ያለምንም ጭንቀት መኖር ትችላለህ? ወይስ በሚቀጥለው ወር የቤት ኪራይ ምክንያት ህይወት ይናወጣል? የዛሬ ቁጠባ የነገ ነፃነት መሆኑን አትርሳ። ሶስተኛው ሚስጥር የጊዜ ኃይልና የፍላጎት ቁጥጥር። ሶስተኛውና እጅግ አስማታዊ ሚስጥር የጊዜ ኃይል ነው። ይህንን ሀሳብ በዓለም ላይ በጥሩ ሁኔታ የተጠቀሙበትን ሰው ታሪክ እንይ። እሱም ታዋቂው ቢሊዮነር ዋረን ባፌት ነው። ዋረን ባፌት ዛሬ በዓለም ላይ ካሉ እጅግ ባለጸጋ ሰዎች አንዱ ነው። ነገር ግን የብዙዎቻችን ስህተት እሱ እዚህ ደረጃ ላይ ሲደርስ እጅግ አስደናቂ ኢንቨስተር ስለሆነ ብቻ ይመስልናል። እውነተኛው ሚስጥር ግን እሱ ሳይሰለች ለረጅም ዓመታት በዲሲፕሊን መቆየቱ ነው። ዋረን ባፌት ኢንቨስት ማድረግ የጀመረው ገና በ10 ዓመቱ ነበረ። በ30 ዓመቱ $1 ሚሊዮን ነበረው። አሁን ግን ሀብቱ ከ100 ቢሊዮን ዶላር በላይ ነው። የሚገርመው ነገር ከዚህ ካለው እጅግ ከፍተኛ ሀብት ውስጥ 95 በመቶ ያገኘው ከ65 ዓመት በኋላ ነው። አስበው፣ ዋረን እንደ ማንኛውም ሰው በ30ዎቹ ወይም በ40ዎቹ የዕድሜ ክልል ውስጥ ኢንቨስት ማድረግ አቁሞ ስራውን ቢሆን ኖሮ ዛሬ ስሙን ማንም አያውቀውም ነበር። የእሱ እውነተኛ ስኬት የኢንቨስትመንት ጥበቡ ሳይሆን ጊዜ ነው። ያቺ በልጅነቱ የሰራት ትንሽ ሳንቲም ለ80 ዓመታት ያህል ሳታቋረጥ ስላደገች ዛሬ ተራራ ያህል ሀብት ሆነችለት። የገንዘብ ማግኘት ለመሆን በአንድ ሌሊት ታምር አትጠብቅ። ዛሬ የምታደርጋት ትንሽ የባህሪ ለውጥ፣ በየቀኑ የምታስቀምጣትን አነስተኛ ሳንቲም፣ የምታነባት መጽሐፍ፣ የምታዳበራት ትንሽ ልማድ አሁን ላይ ምንም ለውጥ ያመጣች አትመስልም። ነገር ግን ጊዜ የራሱ የሆነ ስሌት አለው። ከዓመታት በኋላ ያቺ ትንሽ ልማድ ተባስታና አድጋ የህይወቱን አቅጣጫ ሙሉ በሙሉ ትቀይረዋለች። ድሆች በአንድ ሌሊት ለመበልጸግ ሲሮጡ ውድቀትን ይገዛሉ። ባለጸጎች ግን ከጊዜ ጋር ተስማምተው በጥበብ ያድጋሉ። ጥያቄ፣ እናንተ በህይወታችሁ የትኛውን መንገድ መርጣችኋል? በአንድ ሌሊት የሚገኝ ፈጣን ስኬት እየተመኛችሁ ራስን በዕዳ ውስጥ ትከታላችሁ? ወይስ በየቀኑ የምታደርጉትን ትንሽ ነገር
ዋጋ አውቃችሁ ከጊዜ ጋር ጉዞ ትጀምራላችሁ። የመጨረሻውና ማጠቃለያው ወዳጆቼ፣ ገንዘብ እንደ ማግኘት ለመሳብ መጀመሪያ ከአእምሯችሁ ውስጥ ለሰዎች መኖርን፣ የከንቱ ውዳሴ ውድድርንና የአንድ ቀን ስኬት መፈለግ አስወግዱ። ራስን እና ባህሪን መግዛት ስትጀምሩ ገንዘብን እናንተ መከተል ይጀምራል። የኪስን መበልጸግ የሚጀምረው ከአእምሮ ንቃት ነው። ዛሬ ያቀረብናቸው 3 ነጥቦች ሀብታም ከመምሰል ይልቅ ባለጸጋ መሆንን፣ ያለምንም ምክንያት መቆጠብና የጊዜን ኃይል ማመን ናቸው። ቪዲዮውን ከመጨረሳችሁ በፊት አእምሯችሁ ላይ እንድታንሰላስሉት አንድ እጅግ ጠንካራ የመጨረሻ ጥያቄ ልተውላችሁ። ዛሬ በሕይወታችሁ እየደከማችሁ ያላችሁት እውነተኛውን ነፃነት ለመግዛት ነው ወይስ የሌሎችን ሰዎች ዓይንና አድናቆት ለመግዛት? የዚህ ጥያቄ መልስ የፋይናንስ ሕይወትን መድረሻ ይወስነዋል። መልሳችሁን በኮሜንት መስጫው ላይ በግልጽ አስፍሩት። የዛሬው ዝግጅታችን ለአእምሯችሁ አዲስ ንቃት የሚሰጠው መሆኑን ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሁልጊዜ አእምሯችሁን ጠብቁ፣ ንቁ ሁኑ። ሰላም ቆዩ።